እሺ ምን አጠፋው በሴ ነይ ልዘለሻ ዘለሽ አዎ ለምንድን ነው የምታዝለኝ መታዘል አይደል እንደ ፈለግሽው መታዘል ፈልጋለሁ አላልኩ ግን አንተ ደስ ካለሽ ቆይ የድረስ ነው የምወስድሽ ነይችን ጥግጥጓን ወስዶ ወደ አልጋው ላይ ብትመልሰኝ ይቻላል ቤቱ ሰፊ ቢሆን ጥሩ ነበር አይሽ ረጅም መንገድ እንዳዝልሽ ቤት ጠበብ አይደል ስንገባ ግን እኮ እንደዚህ አልነበረ ሰፊ ቤት ሳያስፈልገን አይቀርም ቤት መግዛትም መገንባትም ከባድ ሆነ በሴ እንጂ ነሽ ከቤት ጋር የምትዩ የቤት ነገር ከባድ ነው ምንድነው አናቴ ላይ ቆምሽው ታዝለኝ ነበር አይደል በይ ነይ ቼ ወይ እንጂ ቅድም ወፈርኩ ነው ያልሽኝ የእውነት ወፍረሻል እንዴ ወፈርኩ እንዴ አያድርገውና ብትወፍሪ ብትከብጂኝስ እንደውም አንድ ነገር ልንገርህ አልፈልግም ምኑ ነው የማትፈልጊው መታዘሉን አልፈልግም ለብሮ የማትፈልጊው በቃ መጀመሪያም አልፈልግም ነበር አንተ ነህ በግድ ልዘልሽ ያልከኝ ታዲያ ቅድም ምንድን ነው ያልሽኝ ምንም አላልኩም በሴ ልጆቹ በጣም ደስ ይላሉ ነው ያልኩት ልጆቹ ደስ ይላሉ ብቻ ነው ያልሽው በጣም ነው ደስ የሚሉት እኛስ እኛ ምን እኛ ደስ እንላለን እንዴ ማለት ነው ማለት ለሚያየን ሰው ነው ወይስ ለሚያየን ሰው ደስ አንልም እንዴ አንተ ምን ይሰማሃል ደስ ምንል ይመስላል እንጃ የሚያየን ሰው ምን ያስብ ይሆን በመስኮት ለሚያየን ሰው አይ በመስኮት አራ እንደውም በመስኮት እንኳን አላዩን እንዲሁ ዝም ብሎ በባዶ ሳይሆን በባዶ ሳይሆን ሳምሪ ምን አለች አይ በስንቱን ዝም ብሎ ሲያዩት ፌዘኛ ይመስላል ፌዘኛ እሷን ያለችው ሳምሪ ነው ያለችው ዝም ብዬ በስንቱን ሳየው የእሱ ፌዘኝነት ያንቺ ቁም ነገረኝነት አብሮ አይሄድም አለች ኧረ ተይ ሳምሪ እንደዛ አይደለም ስላት አይ እሱ ፌዘኛ ነው አለች ሳምሪ አብሮ አይሄድም ማለት የት ነው የምንሄደው አብሮ ሳምሪ ያለችው ፌዘኛ ፌዝ አብሮ የማይሄዱ ነገሮች ደግሞ ሲታዩ ደስ አይሉ ሳምሪ አለች እኔ አይደለም ፌዘኛ ፌዝ ቁም ነገረኝነቱ በሳምሪ አስተያየት ላይ የርሶ አመለካከት ምንድነው ያጋሩ ፌዘኝነት ማለት ይሄ ነው እሺ በጣም ይቅርታ ሂሩቴ ወይ ጣልቃ እየገባብኝ እኮ ነው አንተ መቼም አትለወጥ ወዴ ነው የምለወጠው ፌዘኛ ነህ ፌዘኛ አዎ ፌዘኛ ፌዝ እንዴ ፌዝ እምነት ማለትም ሊሆን ይችላል እኮ በእንግሊዘኛ ካሰብን ፌዘኛ እምነተኛ ሁለቱን ቋንቋዎች አንድ ላይ ካረግናቸው ስለዚህ እምነተኛ ነኝ ማለት ነው እኔ እምነተኛ እስቲ ዘርበ ከፊቴ ታዲያ ለምን ትቆጫለሽ ቆይ አሁን በመስኮት የሚያየን ሰው አቤት ባሏን ስትወደው ስታከብረው እንዴት የሚያስቀኑ ባልና ሚስት ናቸው በተለይ ሚስትየው እንዴት ነው ባሏን የምትገፈትረው እንዴት አድርጋ ነው የገፋችው ምን አይነት የተባረከች ገፊ ሚስት ነው ያለው የሚሉ መስጫል ነገርኛ ለምን ዝም ትያለሽ ቆይ አንተ የኔ ቁጣ ብቻ ነው የሚታየህ ያንተስ ፌዘኝነት አንቺ የኔ ፌዘኝነት ብቻ ነው እንደሚታይሽ ያሁን በሌለብኝ እኔ ፌዘኝነት በተፈጥሮዬም የለም እንዴ ያንቺስ ግትርነት በስንቱ እኔን ግትር እኮ እኔ ሂሩት ግትር እኮ ግትር አልሽ እኮ ሂሩት እሺ
ግድ የለም እኔ ግትር ልሁን በአላማዬ ስለምጸና ነው። ያንተስ ከኔ ጋር ፉክክር ምን ይሉታል? ማን ነው? እኔ ነኝ ካንቺ ጋር መፎካከር? ኧረ ሂሩት እኔ በስንቱ ካንቺ ጋር ልፎካከር? ኧረ አታስቂኝ። አንቺ አይደለሽ እንዴ ገና ለገና ይሸለም ነው ብለሽ በሌሊት ቀጥ አድርገሽ የምታሳድሪኝ? ንግግሬን እንኳን እንዳልጽፍበት እኔ ነኝ ካንቺ ጋር። ኧረ ያንቺስ ካንተ በላይ ካልሆንኩ ባይ ነው። እኔ ሂሩት ነኝ ካንተ በላይ ልሆን ብለው? ኧረ በእናትህ ተወኝ፣ አታስቂኝ። ያንተስ ኃላፊነትን በአግባቡ ለመወጣት? ያንቺስ ግብዝነት? በስንቱ እኔን ግብዝ፣ እኔን ሂሩትን ግብዝ። እሺ ጥሩ ታይ አልኩ አልሰማልሽ። እንግዲህ ምን ላድርግ? ግብዝነት ግን ምን ማለት ነው? ከባድ ቃል ተጠቀምኩብሽ አይደል? ጥሩ እሺ ጥሩ ከባድ ቃል መመራረት ተጀማመረ። ጥሩ ጥሩ ያንተስ ስንፍና ሰነፍ? አታውቂም። ከባድ ቃል አታውቂም። ሰነፍ በጣም ቀላል ቃል ነው። እሺ ያንተስ ማን ነው? ንዝህላልነት? ንዝህላል? እኔ ንዝህላል? አዎ እንዴ ንዝህል ያንቺስ እኔ ቃላት ጨርሻለሁ መሰለኝ። በቃ አንቺ ቀጥይ፣ እድሉን ተጠቀሚበት። ሌላ በቃ እነዚህ ብቻ ናቸው እንዴ አንተ መጥፎ ቃል መግለጫዎች? አነሱብሽ? በጣም ብዙ ቃል ያለ ይመስለኝ ነበር። እኔም እንደዛ ነበር የሚመስለኝ። እና ለሚያይን ሰው ደስ አንልም? ይሄን ከመመለስ በተኛ ነው የሚሻለኝ። አንዳንዴ ጋዜጠኝነትህ ከጥያቄዎች ጋር ያለ ትስስር ለዚህ ይጠቅማል። መልስ ፍለጋ ከመባዘን ይልቅ ጥያቄው ላይ ማነጣጠር አንዳንድ ጊዜ መፍትሄ ነው። አንዳንድ ጥያቄዎች ግን ልክ አይደሉም። ይሄ ለሰዎች ስንታይ ምን እንመስላለን የሚለው አይነት ጥያቄ ከኔ የመጣብኝ በዚህ በመስኮት ሾልኮ የገባ ጥያቄ ነው። ይሄም መስኮት ባልደፍ ነው እኔ በስንቱ አይደለም። ጥያቄው ራሱ ልክ አይመስለኝም። ደክሞኛል። እሱማ እኔም ደክሞኛል። ግን ታዲያ ከደከመ ግባና ተኛ። እኔ ግን ደስ ትይኛለሽ። ከ14 ዓመት በኋላ ደስ ትይኛለሽ። ዋናው ነገር እሱ መሰለኝ። መቼም ለሌላ ሰው ደስ ብሎ ለመታየት አዝዬሽ ደረጃ ለደረጃ መንከራተት ያለብኝ አይመስለኝም። ግን ቅድም ከዘረዘርካቸው ደካማ ጎኖች ጭምር ደስ ይላል? አረ ካልዘረዘርኳቸውም ጭምር በስዬ ያደግኩት ሁሌም ልክ ነሽ አንደኛ ነሽ እየተባልኩ ነው። ግትር ወይ ኃይለኛ በመስል አትፍረድብኝ። ቅር አይበልህ። አንተ ፊት ሳላስመስል ወይ በስንቱ ምን ይለኛል ብዬ ሳላስብ እውነተኛ ባህሪን ስለምኖር ነው ይሄንን ጸባይን ያየህብኝ። ስለማምን ነው እንዲሞነብህ። ከነዚህ ባህሪዎች ጭምር ስላዘልከኝ በጣም ነው ማመሰግነው። አረ እኔ አላዘልኩሽም ይሩቴ፣ ተው ነው አይደል? ተደሞ በስዬ ደግሞ ዘይባይ ንግግር ይግባህ እንጂ እንዴ ንግግር ስትይ ለካ ንግግሬን አልጨረስኩም። አባቴ ብዬ ልጀምረው በእናትሽ። ከአንዳንድ ስኬታማ ወንድ ጀርባ ልበለው ወይስ እናንተ ያበሻ ልጆች? ይህ ሽልማት ምርጥ በሚል ስያሜ በዚህ ድርጅታችን ውስጥ ቢደረግም የተሸለመ ሁሉ የእውነትም ምርጥና እንከን አልባ ነው ማለት አይደለም። ምርጥ ሳልሆን የተሸለምኳቸው ሽልማቶች ብዙ ናቸው። ከነዚህ ውስጥ ሂሩት ባለቤቴ አንዷ ናት። ከነንከኔ ነው የተሸለምኳት። ከነንከኗ ነው የተቀበልኳት። ሰውም የሚያይን ከነንከናችን ነው። እንከን ምንድን ነው እያነበብኩ ያለሁት?
የሽልማት ንግግር ያዘጋጀው መስሎኝ ነበር። ይቀመጥ፣ ለማንኛውም ይቀመጥ። ተሸውደናል። ለካ እግሯ ተሰብሮ ነው ያዘላት። እንዴት አላየንም? ታዲያስ ፍቅሩ ሊገልጽላት ነው ምናምን ስትይ አልነበረም? እንዴት ተነሽ ይኸው ዛሬ በምን ተሰበርኩ እንዳትዪውስ እንዴ? ይኸውልሽ እንዳነካኝ በቃ የቀኝ እግሯ ነው እንዴ? አይ የግራዋም ሊሆን ይችላል። አይ የቀኝ አንተ ሰውዬ ተወኝ ብዬሃለሁ።